እግዚአብሔር እረኛችሁ ነኝ ሲል ትክክለኛ ትርጉሙ ምን ማለት እንደሆነ በዚህ ቪዲዮ ላሳያችሁ። በጣም የነካኝን ነገር ማለት ነው። እዚህ ጋር እንደምትመለከቱት አንዳንድ በጎች ልጆቻቸውን ከወለዱ በኋላ እነዛን ጠቦቶች አልፈልግም የሚሉበት ጊዜ አለ። በቀንዳቸው ይወጓቸዋል፣ ይረግጧቸዋል፣ ጡት አላጠባም ይሏቸዋል። እና እነዚህ ጠቦቶች ምን ተብለው ይጠራሉ? በመርላምብ ተብለው ይጠራሉ። በእናታቸው ያልተፈለጉ፣ አላጠባም ያለቻቸው፣ ያባረረቻቸው፣ በቀንዷ የወጋቻቸው ማለት ነው። ታዲያ እንደዚህ ያሉትን ጠቦቶች እረኛው እዛው እንዳይሞቱ ብሎ ወደ ቤቱ ነው ይዟቸው የሚሄደው። ምክንያቱም እዛ እናታቸው ሪጀክት አድርጋቸዋለች፣ ጡት አታጠባቸውም፣ ትወጋቸዋለች። ለዛዛ ቦታ ስለሚሞቱ እረኛው ወደ ቤት ነው ይዟቸው የሚሄደው እና ቤት ከወሰዳቸው በኋላ ወተት የሚያጠጣቸው ራሱ ነው። ብርድ እንዳይሰማቸው፣ ሙቀት እንዲሰማቸው ያቅፋቸዋል። እረኛው ይዟቸው የሚዞረው እረኛው ነው ማለት ነው። ስለዚህ ከሌላው በግ የተለየ እረኛቸውን በደንብ የሚያውቁት እነዚህ በቤተሰባቸው ሪጀክት የተደረጉ እናታቸው የጣለቻቸው የገፋቻቸው ጠቦቶች ናቸው ማለት ነው። እና የሚያውቁት ጠረን የእናታቸውን ጠረን አይደለም፣ የእረኛውን ጠረን ነው። የሚያውቁት ድምፅ የእናታቸውን ድምፅ አይደለም፣ የእረኛውን ድምፅ ነው። ስለዚህ አድገው ወደ በረት ከመለሳቸው በኋላ እንኳን ገና እረኛው መጥቶ ድምፁን ሲያወጣ ቀድሞ የሚለዩት እንደነዚህ አይነት በጎች ናቸው። አብረውት ያደጉ፣ ጠረኑን የለመዱ፣ ድምፁን የለመዱ ማለት ነው። ለዚህ ነው ጌታ ኢየሱስ እኔ የእናንተ መልካም እረኛ ነኝ አለ። ተሸክሞ ስላሳደገን፣ ሰው በጠላን ጊዜ፣ ቤተሰብ ባልፈለገን ጊዜ፣ ዓለም ሪጀክት ባደረገን ጊዜ ሰብስቦ እሱ ጋር ስላቆየን፣ ሙቀቱን ስላስለመደን፣ ጠረኑን ስላስለመደን፣ ድምፁን ስላስለመደን እና ከጌታው ጋር በዚህ አይነት መልኩ ያደገ ጠቦት የጌታውን ድምፅ ቶሎ ነው የሚለይ። እንደ ሌሎች በግ ኮንፊዥን ውስጥ አይገባም። ይሄ እረኛዬ ነው አይደለም አይልም። የሚያውቀው አንድ የእረኛውን ድምፅ ነው፣ የሚያውቀው አንድ የእረኛውን ጠረን ነው። ስለዚህ በቀላሉ እረኛውን አይቶ መለየት ይችላል ማለት ነው። ኢየሱስ እንደዚህ የሆነላችሁ ሰዎች፣ በተጣላችሁ ጊዜ፣ በተገፋችሁ ጊዜ፣ ሰዎች በሸሿችሁ ጊዜ ሰብስቦ እንደዚህ ያሳደጋችሁ ልጆች ዛሬ ቴንኪዩ በሉት ጌታ ኢየሱስን። አመሰግናለሁ ጌታ ሆይ አብረኸኝ ስለነበርክ፣ ስላሳደግከኝ፣ ጠረንህን ስላስለመድከኝ፣ ድምፅህን ስላስለመድከኝ ቴንኪዩ ጌታ ሆይ በሉት እስቲ ዛሬ።